የታሰበችው ፋርስ ወይንም ኢራን በተቃራኒው ለአይሁድ ሕዝብ ጋሻና የመዳን ምሽግ ሆነች። የሃማ የዘር ማጥፋት ስነ ልቦና በአስቴር ጾምና ጸሎት በእግዚአብሔርም ጣልቃ ገብነት ሙሉ በሙሉ ከሸፈ። እስራኤል ዳነች። ነገር ግን የኢራን ማለትም የፋርስ መንፈሳዊ ታሪክ በጦርነት በሴራና በታሪክ ውጥረት ብቻ የተሞላ አይደለም። ይህች ምድር ዓለም በጨለማ ውስጥ በነበረችበት ጊዜ የሃይማኖት መሪዎች እንኳን ያልተረዱትን ታላቅ ምስጢር ተረድታ የዓለምን መድኃኒት በመቀበል የመጀመሪያዋ የባዕድ ሀገር የሆነች እጅግ አስደናቂ ብሩህና ክብር የተሞላባት ሀገርም ናት። ከቴህራን የፖለቲካ ጩኸት ወጥተን ወደ ቤተልሔም ኮከብ ስንጓዝ የኢራን ታሪክ ሌላ መልክ ይይዛል። የዓለም ፖለቲካ ሁል ጊዜ በጩኸትና በሚሳኤል ድምጽ የተሞላ ነው። እስካሁን ባየናቸው ክፍሎች ፋርስ ወይም ኢራን እንዴት የጦርነት የጂኦፖለቲካ ፍልሚያና የቤተ መንግስት ሴራ ማዕከል እንደነበረች ተመልክተናል። ዛሬ የዓለም የዜና ቻናሎች የሚያሳዩን የኢራን የዩራኒየም ማበልጸጊያዎችና ወታደራዊ ሰልፎችን ብቻ ነው። ነገር ግን ከዚህ የፖለቲካ ጩኸት ብንወጣ ኢራን ዓለም የዘነጋው ሌላ ብሩህ ታሪክ አላት። የእስራኤል ጠላት ብቻ ሳትሆን ዓለም በጨለማ ውስጥ በነበረችበት ጊዜ መሲሁን በመቀበል ግንባር ቀደም ከነበሩት ሀገሮች አንዷ እንደነበረች ስንቶቻችን እናስታውሳለን? ወደ አዲስ ኪዳን መግቢያ ወደ ማቴዎስ ወንጌል 2ኛ ምዕራፍ እንሂድ። ሰብአ ሰገል ኮከቡን በምስራቅ አይተው መጡ ይላል መጽሐፉም። በቤተ ክርስቲያናችን ትውፊት መሰረት እነዚህ ኮከቡን ተከትለው የመጡት 3 ነገስታት ከዓለም 3 ማዕዘናት ከፋርስ፣ ከህንድና ከኢትዮጵያ የተሰበሰቡ ነበሩ። ከነዚህ መካከል የኛው ኢትዮጵያዊ ጠቢብ የዓለም መድኃኒት ስለመወለዱ ያወቀው በሀገራችን ጥንታዊ ትውፊት ከሚታወቀውና በዘረደሸት በኩል ከትውልድ ወደ ትውልድ ሲተላለፍ ከመጣው ትንቢታዊ ምስጢርና የሥነ ፈለክ ጥበብ እንደነበር እናውቃለን። ኢትዮጵያዊው ጠቢብ ይህንን የዘረደሸት ምስጢር በልቡ አኑሮ ያ ኮከብ ሲወጣ ጊዜው መድረሱን አወቀ። ነገር ግን እዚህ ጋር አንድ ትልቅ ጥያቄ ይነሳል። ከምስራቋ ፋርስ ከዛሬዋ ኢራን የመጣው ጠቢብ ይህንን ታላቅ የድህነት ምስጢር እንዴት እርሱ ዘንድ ሊደርስ ቻለ? ኮከቡን ሲያይ የይሁዳ ንጉሥ መሆኑን ማን ነገረው ብለን መጠየቅ ይገባል። ሚስጥሩ ያለው ከእነርሱ በመቶዎች ለሚቆጠሩ ዓመታት በፊት እዚያው ፋርስ ወይም ኢራን ውስጥ ኖሮ ባለፈው በአንድ ታላቅ የእግዚአብሔር ሰው ላይ ነው። እርሱም ነቢዩ ዳንኤል ነው። ዳንኤል በባቢሎንና በፋርስ ቤተ መንግሥት ውስጥ የነበረው ሥልጣን የጠቢባን ሁሉ አለቃ የሚል ነበር። ዳንኤል በትንቢቱ 9ኛው ምዕራፍ ላይ የሰባው ጉባኤ በሚል መሲሁ የሚወለድበትን ትክክለኛ ዘመን በሂሳብ ስሌት አስቀምጦታል። ዳንኤል ይህንን መለኮታዊ ሰነድ የትንቢትም ጥቅልል እዚያው በፋርስ ለነበሩት የሥነ ፈለክ ጠቢባን ማጎይ ተብለው ለሚጠሩት ትቶላቸው አልፎ ነበር። ስለዚህ በዛች ታሪካዊ ሌሊት ሰማይ ላይ ድንቅ ኮከብ ሲያበራ ኢትዮጵያዊው የዘረደሸት ትንቢትን ይዞ ፋርሳዊው ማለትም ኢራናዊው ደግሞ የዳንኤልን የሱባኤ ስሌት አንግቦ የዓለም መድኃኒትን ለመቀበል በቤተልሔም ዋሻ ተገናኙ። የፋርሱ ጠቢብ ወርቅን፣ የህንዱ ጠቢብ ዕጣንን፣ ኢትዮጵያዊው ደግሞ ከርቤን ይዘው 1000 ኪሎ ሜትሮችን አቋርጠው ለሰማይና ለምድር ንጉሥ ሰገዱ። ዛሬ በዓለም ታሪክ ውስጥ ክፉ ተብላ የምትፈረጀው የዛሬዋ ኢራን የያኔዋ ፋርስ እና ጥንታዊቷ ኢትዮጵያ በዛች ሌሊት የዓለምን መድኃኒት በማምለክ አንድ ሆነው ነበር። ይህ ታሪክ እንዲሁ ተራ ትረካ አይደለም። ይህንን የጥንት ታሪክ ወደ ዛሬ ስናመጣው ሌላ አስገራሚ እውነት እናገኛለን። ፖለቲከኞቿ በየአደባባዩ ሞት ለእስራኤል እያሉ የጦርነት ዲስኩርስ ያሰሙ፣ ዛሬ በኢራን ውስጥ በሚሊዮን የሚቆጠሩ ወጣቶች በፖለቲካዊ እስልምና ተስፋ ቆርጠው ወደ ጥንት አባቶቻቸው እምነት ወደ ክርስትና በድብቅ እየተመለሱ ነው። በዓለም ላይ እጅግ በፍጥነት በማደግ ላይ ያለችው ድብቋ ቤተክርስቲያን ያለችው በዚያችው በኢራን ምድር ነው። የሰብአ ሰገል ኮከብ ዛሬም በኢራን ሰማይ ላይ በድብቅ ያበራል። ነገር ግን ይህ በድብቅ እያደገ ያለው የተስፋ ብርሃን እንዳለ ሆኖ መጽሐፍ ቅዱስ ስለ ኢራን የመጨረሻ ፖለቲካዊና ወታደራዊ ጣፈንታ የሚናገረው አንድ እጅግ አስደንጋጭ የዓለምን ፍጻሜ የሚናገር ታላቅ ጦርነት አለ። በኢራን ምድር ውስጥ በድብቅ እያደገ ያለው ክርስትና ተስፋ እንዳለ ሆኖ የዓለም ፖለቲካ ግን ወደ ሌላ አስፈሪ አቅጣጫ እየገሰገሰ ነው። መጽሐፍ ቅዱስ ስለ ኢራን የመጨረሻ ፖለቲካዊና ወታደራዊ ጣፈንታ የሚናገረው አንድ እጅግ ዘግናኝ የዓለም ፍጻሜን የሚናገር ታላቅ ትንቢት አለ። ዛሬ የምናየው የጦርነት ነጋሪት የዚያ ታላቅ ፍልሚያ ጥላ ነው። ዋናው ጦርነት ከ2500 ዓመታት በፊት በነቢዩ ሕዝቅኤል ምዕራፍ 38 እና 39 ላይ በግልጽ የተጻፈው አስፈሪው የጎግና ማጎግ ፍልሚያ ነው። ነቢዩ ሕዝቅኤል በራእዩ በመጨረሻው ዘመን ስለሚነሳ አንድ ግዙፍ ዓለም አቀፍ ጥምረት ይናገራል። እግዚአብሔር ነቢዩን እንዲህ ይለዋል፣ የሰው ልጅ ሆይ
ፊትህን ወደ ማጎግ ምድር ዋና አለቃ ወደ ጎግ አድርግ። ፋርስ፣ ኢትዮጵያ ወይም ኩሽ ፍጥሞ ከእነርሱ ጋር ናቸው ይላል። እዚህ ላይ ነው ብዙ ጊዜ የምዕራባውያን የፖለቲካና የሃይማኖት ተንታኞች ትልቅ ስህተት የሚሰሩት። ይህንን ትንቢት የዛሬዋ ፖለቲካዊት እስራኤልና አረቦች በሚያደርጉት የመሬት ሽኩቻ ብቻ አሳንሰው ይተረጉሙታል። ነገር ግን ጥንታዊቷና ሐዋርያዊቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ትንቢት የምትፈታበት እጅግ ትልቅ የሆነ ምስጢር አላት። በቤተክርስቲያናችን ትምህርት ከክርስቶስ ሞትና ትንሣኤ በኋላ እውነተኛዋ የእግዚአብሔር ሕዝብ መንፈሳዊት እስራኤል ማለት በዓለም ዙሪያ ያለችው ቤተክርስቲያን ናት። የሕዝቅኤል ጎግና ማጎግ ደግሞ በመጨረሻው ዘመን በሐሳዊ መሲህ እየተመራ የዓለምን መንግስታት አስተባብሮ በእውነተኛዋ ቤተክርስቲያንና በክርስቲያኖች ላይ የሚነሳው የመጨረሻው የጥፋት ኃይል ጥምረት ነው። ሕዝቅኤል እንደሚለው ይህ ጥምር ጦር እንደ ነጎድጓድ ምድሪቱን እንደሚሸፍን ደመና ሆኖ በመንፈሳዊት እስራኤል ማለትም በእግዚአብሔር ሕዝቦች ላይ ይመጣል። ያኔ ክርስቲያኖች በዓለም ዙሪያ ይከበባሉ። የክፉ መንፈስ ኃይላት ቤተክርስቲያንን ከምድረ ገጽ ለማጥፋት የመጨረሻውን ዘመቻቸውን ያደርጋሉ። ነገር ግን ይህ ጦርነት የሚጠናቀቀው በሰው ኃይል ወይም በምድራዊ የጦር መሳሪያ አይደለም። የጥፋቱ ጥምር ጦር የእግዚአብሔርን ሕዝብ ሲከብ መጽሐፍ ቅዱስ በዚያን ቀን መዓቴ በፊቴ ይወጣል ይላል። እግዚአብሔር ጣልቃ ይገባል። በታሪክ ታይቶ የማይታወቅ ታላቅ የምድር መናወጥ ይሆናል። ሰራዊቱ እርስ በርሱ ይጋጫል። ከሰማይ እሳትና ዲን ይዘንባል። የክፉ መንፈስ ጥምረትና የሐሳዊ መሲህ ኃይል በመለኮታዊ ፍርድ እስከ ወዲያኛው ይደመሰሳል። ታዲያ የኢራን ወይም የፋርስ ታሪክ በዚህ ዘግናኝ ፍርድ በደምና በእሳት ተቃጥሎ ያበቃል ማለት ነውን? መጽሐፍ ቅዱስ ለኢራን ያስቀመጠው የመጨረሻው ቃል ጥፋት ነው ወይንስ ተስፋ የሚለውን እንመልከት። እዚህ ላይ ነው የሰው ልጅ አእምሮ የሚፈታተን የእግዚአብሔርን አስገራሚ ምሕረትና ድብቅ ትንቢት የሚገለጠው። ነቢዩ ኤርምያስ በምዕራፍ 48 ላይ ስለ ጥንቷ ኢራን ስለ ኤላም ባለ 2 ገጽ የሆነ አስገራሚ ትንቢትን ተናግሯል። እግዚአብሔር በኤርምያስ በኩል እንዲህ አለ፣ እነሆ የኃይላቸውን መጀመሪያ የኤላምን ቀስት ሰብራለሁ፣ ነገር ግን በኋለኛው ዘመን የኤላም ምርኮን እመልሳለሁ ይላል እግዚአብሔር አለ። ትንቢተ ኤርምያስ ምዕራፍ 49 ቁጥር 35። የኤላምን ቀስት ሰብራለሁ ሲባል ዛሬ ኢራን የምትመካበትን የባሊስቲክ ሚሳኤልና የድሮን ኃይል ያንን ወታደራዊ ጉልበት እግዚአብሔር ከጥቅም ውጭ ያደርገዋል ማለት ነው። የፖለቲካው ትዕቢት ይሰበራል። ነገር ግን የትንቢቱ አስደንጋጭ ክፍል ምርኮዋን እመልሳለሁ የሚለው ነው። ይህ ምርኮ መመለስ አንዳንድ የሌላ ቤተ እምነት ሰባኪያን እንደሚናገሩት ዳግመኛ በምድር ላይ ፖለቲካዊ መንግስት መመስረት አይደለም። የኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ይህ ምርኮ መመለስ የተጀመረው ገና በአዲስ ኪዳን መባቻ እንደሆነ ያስተምራል። ወደ ሐዋርያት ሥራ ምዕራፍ 2 እንጓዝ። በበዓለ 50 ቀን መንፈስ ቅዱስ በእሳት አምሳል ሲወርድ በዚያች ዕለት የእግዚአብሔርን ድንቅ ሥራ በገዛ ቋንቋቸው ከሰሙት አሕዛብ መካከል እነማን እንደነበሩ መጽሐፍ ቅዱስ ሲናገር የፓርቴና፣ የሜዶን፣ የኤላም ሰዎች ነበሩ ይለናል። አዎ ገና በዚያች የመጀመሪያው ቤተክርስቲያን የልደት ቀን የኢራን አባቶች በቦታው ተገኝተው ነበር። ዛሬ ቀደም ብለን እንዳየነው በሚሊዮን የሚቆጠሩ ኢራናውያን ወጣቶች በፖለቲካዊ እስልምና ተስፋ ቆርጠው በድብቅ ቤተክርስቲያን ውስጥ ሆነው ወደ ክርስትና እየመጡ ያሉት ይህ በኋለኛው ዘመን ምርኮዋን እመልሳለሁ የተባለው ትንቢት ታላቅ ማረጋገጫ ስለሆነ ነው። እግዚአብሔር የኤላምን ሕዝብ ከጥላቻ ፖለቲካ ምርኮ ነፃ እያወጣ ነው። በመጨረሻው የዓለም ፍጻሜም ምድሪቱና የሐሳዊ መሲህ መንግስታት ሁሉ ካለፉ በኋላ ዮሐንስ በራእዩ እንዳየው አዲስ ሰማይና አዲስ ምድር ይመጣሉ። ያኔ በክርስቶስ ደም የነጹት ከታላቁ መከራ የተረፉት የኤላም ማለትም የኢራን ልጆች ከመላው ዓለም ሕዝብ ጋር በመሆን በዚያች በሰማያዊቷ ኢየሩሳሌም ቆመው ለእግዚአብሔር በግ በምስጋና ይሰግዳሉ። የኢራን ወይም የኤላም ታሪክ የሰው ልጅ ሁሉ ታሪክ ነው። በዘፍጥረት የተሳሳተች በምርኮ አይሁድን የታደገች ሰብአ ሰገል ካለ ክርስቶስ የሰገደች በመንፈስ ቅዱስ ጸጋ የተጎበኘች በኋላም በፖለቲካው ዓለም አደገኛ ጥምረት ውስጥ ብትገባም በእግዚአብሔር ምሕረት ልጆቿ ሚድኑላት ድንቅ ምድር። ታዲያ እናንተስ ምን ትላላችሁ? ዛሬ በየቀኑ በዜና የምትሰሙት የኃያላን ጦርነትና የጥፋት ዛቻ ሲያስጨንቃችሁ ታሪክ በፖለቲከኞች እጅ ሳይሆን አስቀድሞ መጨረሻውን በጻፈው በእግዚአብሔር እጅ እንደሆነ ማወቅ ምን ያህል ረፍትን ይሰጣል? የትንቢቱ የሰዓት ቆጣሪ የት ላይ ደረሰ ይመስላችኋል? ሐሳባችሁን ከታች ባለው ኮሜንት መስጫው ላይ ጻፉልን። ይህ ቪዲዮ የዓለምን ፖለቲካ በመንፈሳዊ መነጽር እንድታዩት አይናችሁን ከከፈተ ላይክ እና ሼር በማድረግ ለሌሎች አጋሩ። መባ ቲቪ 2 የዘመኑን ምልክቶች ከጥንታዊቷ ቤተክርስቲያን ትምህርት ጋር እያገናኘ ማቅረቡን ይቀጥላል። አሁኑኑ ሰብስክራይብ አድርጉ። እግዚአብሔር ዓለማችንን ሰላም ያድርግ።
ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።